በአሁኑ ሰዓት በዓለም ላይ በከፍተኛ ደረጃ የህፃናትን እድገትና የአእምሮ ጉዳት እያደረሰ ያለው እንደ ወረርሽኝ የሚመስል የመጣውን ልንገራችሁ። ይሄም ቨርቹዋል ኦቲዝም ይባላል። ቨርቹዋል ኦቲዝም ምንድነው? እንዴትስ ይከሰታል? ምልክቱስ ምንድነው? እንዴትስ ልጆቻችን ከዚህ እናድናለን? በልጆቻችን ላይ ምን አይነት ሲሆን ነው? ምልክቱ ምን ሲሆን ነው ልጆቻችን ቨርቹዋል ኦቲዝም እንዳለው የምናውቀው? ሰላም ጤና ይስጥልን። እንኳን ወደ እንማማር ቻናል በደህና መጣችሁ። ይህ ስለ ልጆች ስነ ልቦና ትምህርት የሚሰጡ ትምህርት ነው። ማንኛውም የህፃናት ችግር ወይም ማንኛውም የኦቲዝም ችግር ካለ በዚህ ቪዲዮ መማር ትችላላችሁ ወይም ማወቅ ትችላላችሁ ማለት ነው። እንግዲህ ቨርቹዋል ኦቲዝም ማለት ምን ማለት ነው ስንል ይሄ በስክሪን የሚመጣ ነው። ስክሪን ላይ ብዙዎቻችን ሞባይል፣ ታብሌት፣ ስልክ በእነዚህ ቲቪ ሊሆን ይችላል። በአጠቃላይ ቨርቹዋል ኦቲዝም የምንለው ለረጅም ጊዜ ስክሪን ላይ መቆየት ይሄም ደግሞ የቋንቋ፣ የባህሪ፣ የንግግር ችሎታን የሚቀንሱ ናቸው። ቨርቹዋል ኦቲዝም ይባላል። እነዚህ የባህሪ ችግር፣ የቋንቋ፣ የንግግር ችሎታቸው በልጆች ላይ እየቀነሰ ከሄደ ይሄ ቨርቹዋል ኦቲዝም እንለዋለን ማለት ነው እንለዋለን። ይሄ ደግሞ እንዴት ይመጣል ምናምን ስንል ይሄ በቨርቹዋል ኦቲዝም ምንለው ለረጅም ሰዓት ባጭሩ ምንድነው ለረጅም ሰዓት ስክሪን ላይ ልጅን ማቆየት ማለት ነውና በነገራችን ላይ ሳናውቀው ልጆችን በብዙ እንጎዳለን። ህፃናት ከ2 አመት በታች የሆኑ ምንም ስክሪን ማየት እንደሌለባቸው ይነገራል። እንግዲህ ባለ ጥናቶችም የሚመክሩን ምንድነው አንድ ህፃን ከ2 አመት በላይ ነው ስክሪን ላይ የሚፈቀደለት እንጂ ከ2 አመት በታች የሆነ ህፃን ምንም አይነት ስክሪን ላይ እንዲቆይ አይመከርም ማለት ነው። እነዚህ ህፃናት የቋንቋ፣ የንግግር፣ የባህሪ ችግር ያጋጥማቸዋል። ነገር ግን በዛን ሰዓት ማድረግ ያለብን ከማህበረሰቡ ጋር መቀላቀል፣ በራሳቸው እንዲጫወቱ ማድረግ፣ አብረው ከእናትና ከአባት ጋር መጫወት፣ ስክሪን ላይ ማራቅ ነው በቃ ማለት በልጆቻችን ላይ የቋንቋ ችግር ካየን፣ የንግግር ችግር ካየን፣ የባህሪ ችግር ካየን ከስክሪን ማራቅ አለብን ማለት ነው። በስክሪን ላይ በምናቆይበት ሰዓት ሌላ ከማህበረሰቡ ጋር እንደውም ሶሻል ኢንተራክሽን ይለምዳሉ። እንደዚህ እያደረግን ከእናትና ከአባት ጋር ከእህት ከወንድም ጋር እንዲጫወቱ ማድረግ ካልሆነ ግን ይሄ ነገር ካልሆነ ቨርቹዋል ኦቲዝም ማይፈጠርበት ምክንያት አይኖርም። እንግዲህ ይሄ ቨርቹዋል ኦቲዝም እንደዚህ ካልነ ይሄ ከሆነ ከተፈጠረ እንዴት ማሻሻል ወይም ማስወገድ አለብን? ቨርቹዋል ኦቲዝም በልጆቻችን ላይ ካለ ከተፈጠረ ምን አድርገን ነው ከቨርቹዋል ኦቲዝም ምናድናቸው ወይም ምናስወግደው? ይሄን ቨርቹዋል ኦቲዝምን እንዴት አድርገን ነው ምናስወግደው ስንል እንግዲህ መጨረሻ ላይ ነግራችኋለሁ እንዴት ማስወገድ እንዳለባችሁ፣ እንዴት ሳይመጣስ ምን ቨርቹዋል ኦቲዝም ከመፈጠሩ በፊት ምን ማድረግ አለብን የሚለው ነገር እስከመጨረሻው ነግራችኋለሁ። ቪዲዮውን እስከመጨረሻው እዩት። እንግዲህ እንዴት ማድረግ አለብን ከተፈጠረስ ምን ማድረግ አለብን ስንል አንዲት እናት ልጇ ሲረብሻት ወይም ስራ አሰራ ሲል ቲቪ ኦር ፎን እይ ትለዋለች ወይም ልትሰጠው ትችላለች። ግን የፎን ኦር ሞባይል ኦር ቲቪ ከመክፈት ይልቅ እንደ ፕሪዶ በመስራት ወይም ፕሪዶ ማለት እንግዲህ ልታውቁ ትችላላችሁ ወይም እንደዚህ ፕሪዶ በመስራት ከዛ ደግሞ ጭቃ እንዲያቦካ ወረቀት እየቆራረጠ የተለያየ ቅርጽ እንዲያወጣ የተለያዩ ከለር ያላቸው ኳሶች እየሰጠች ያንን ኳሶች ተመሳሳይ ለምሳሌ ቀይ፣ ቢጫ፣ ፒንክ ከለር እየሰጠች ፒንኩን ባንድ እንዲደረድር አረንጓዴውን ባንድ እየደረደረ እንዲያውቅ ማድረግ በዛውም ደግሞ ከለሮችን አይደንቲፋይ ማድረግ ይችላል ማለት ነው። እና የሚያስተምር ነገር መስጠት ጭቃ ሊያቦካ ይችላል። ጭቃ እያቦካ የተለያዩ ቅርጾችን እንዲያወጣ ማድረግ በእነዚህ ይህን ባደረገ ቁጥር አንደኛው በልጅነቱ አእምሮ ብሬኑ የተለያየ ነገር እንዲያስብ ያደርጋል ማለት ነው። እዛ ደግሞ ሲምፕተሙ ምንድነው ስንል እንግዲህ አንደኛ ቨርቹዋል ኦቲዝም ያለው ልጅ መጀመሪያ የሚያሳየው ሲምፕተም ወይም ምልክቱ ምንድነው? ከሰው ጋር የመግባባት ፍላጎቱ መቀነስ። አንደኛው ከሰው ጋር ምንም እንዲግባባ አይፈልግም፣ ሰውን አይወድም። ኦንሊ ምንድነው የሚያደርገው? ከቲቪና ከሞባይል ጋር ያነ ሲከፈትለት ወይም ቲቪ ሲከፈትለት በጣም ደስተኛ ይሆናል ማለት ነውና ከሰው ጋር የመግባባት ፍላጎት መቀነስ ማለት ነው። ሌላው ደግሞ መቅበዝበዝ
በቃ ማለት አንዱ ለአንዱ መዝለል ሊሆን ይችላል። በቃ መቅበዥበዥ የሚባለው ነገር ይታይበታል ማለት ነው። ሌላው ደግሞ አቴንሽን ያጣት ትኩረት ያጣል ማለት ነው። በቃ አቴንሽን አይኖረውም። ከሌሎች ልጆች ጋር ለመጫወት መቸገር፣ አይ ኮንታክት ይሄ ነገር ከልጆች ጋር ሲጫወት ሁሉ ነገር አይ ኮንታክት ሊኖረው አይችልም። ከማህበረሰቡ ጋር መኖር አይችልም። ይሄ ሲምፕተሙ ማለት ነው። እና ከማህበረሰቡ ጋር ወይም ከሌሎች ልጆች ጋር ሲጫወት ግን አንደኛ አይ ኮንታክት ይኖራቸዋል። የንግግር ችሎታው እንዲጨምር ያደርጋል። ሌላ ደግሞ በዚህ ላይ አሁን ከሌላ ልጆች ጋር ሲጫወት ከፍተኛ ጥቅም የሚሰጠው ምንድነው? አይ ኮንታክት እና የንግግር ችሎታው በጣም እንዲጨምር ያደርጋል ማለት ነው። ሜልዳውን ይሆናል ደግሞ ይህም ማለት ምንድነው? ቲቪ ተከፍቶ ከሆነ መብራት ሲጠፋ ወይም ከተዘጋ ብዙ ሙመንት ይፈጥራሉ ማለት ነው። ለምሳሌ ይሄ የምንለው ምንድነው? ለምሳሌ ቲቪ እያየ ከሆነ ያነጻን ቲቪ እያየ ከሆነ መብራት ቢጠፋ ወይም ድንገት ቢዘጋ የተለያየ ሞመንት ነው የሚያሳየው። ሊዘል ይችላል፣ ሊሮጥ ይችላል። እና ይሄ አንደኛው ሲምፕተም ነው ማለት ሌላኛው ሲምፕተም ነው። እዛ ደግሞ ትዕዛዝ አይቀበሉም። ለምሳሌ ሂድና ጫማን አምጣ ብንለው አያመጣም። ሂድና እንደዚህ አድርግ ስንለው አሁንም አያደርግም። እነዚህ ትዕዛዝን አይቀበልም ማለት ነው። እንግዲህ እነዚህ ምልክቶች ካያችሁ ወደ ሐኪም ሄዶ ማማከር ያስፈልጋል። እንደዚህ ይሄን ምልክት አይታችሁ በልጆቻችሁ ላይ ይሄን ምልክት አይታችሁ ነገር ግን ይሄን ምልክት ለማግኘት ምን ማድረግ አለባችሁ? መጀመሪያ ከከፍተኛ ወይም ወደ ሕክምና ከመሄዳችሁ በፊት ራሳችሁ በቤታችሁ ውስጥ ከስክሪን ማራቅ፣ በስክሪን ፈንታ ወይም በስክሪን በማይበት ፈንታ ሌላ ነገሮች እንዳልኳችሁ ኳስ በመግዛት ኳስ በመደርደር ሊሆን ይችላል። ወረቀት በሲዘር እየቆራረጠ የተለያዩ ቅርጾችን እንዲያወጣ ማድረግ ይሄ ነገር ሆኖ ግን በቃ በጣም እነዚህ ኦቨር ከሆኑ በቅርብ ወደሚገኘው የካውንስለር ኦር ሳይኮሎጂ ሂዶ ማማከር ያስፈልጋል ማለት ነው። ስለዚህ ኦቲዝም እና ቨርቹዋል እንዴት እንለያለን ካላችሁ ደግሞ በሲምፕተሙ ማወቅ ወይም ባለሙያ ማማከር ያስፈልጋል ማለት ነው። መፍትሄውስ እንዴት ነው የምንለው ምንድነው? ይሄ ነገር ካለ እንዴት ነው መፍትሄውንስ? እንዴት ነው መፍትሄው? እንግዲህ ምልክቱ ይሄ ነው ብለናል። ቨርቹዋል ኦቲዝም ማለት ምን ማለት ነው ብለናል። እንግዲህ መፍትሄውስ ምንድነው ስንል ሪዲዩስ ስክሪን ታይም ማለት ነው። ከስክሪን ታይምን መቀነስ፣ ቲቪ እና ሞባይል መቀነስ ማቆም። ለምሳሌ በአንዴ ሳናቆም ደግሞ ለምሳሌ በሳምንት በእያንዳንዱ ቀን ሲያይ የነበረው 2 ቀን ማድረግ፣ 3 ቀን ማድረግ፣ ከዛ ደግሞ 4 ቀን፣ ከዛ 1 ቀን እያለ ይሄን ማስወገድ ይቻላል ማለት ነው። እንግዲህ እንደ ቴራፒ ሌላ ደግሞ በዚህ በቨርቹዋል ኦቲዝም ጊዜ እንደውም እንደ ቴራፒ ሆኖ የሚሰጠው ምንድነው? ብዙ ከለር ያላቸውን ኳስ ሊሆን ይችላል የተለያዩ ነገሮችን ገዝተው በተመሳሳይ ነገር እንዲደረድሩ ማድረግ ማለት ነው። ፒክቸር ያላቸውን መጻፍ፣ ለምሳሌ ፒክቸር ያላቸውን ደግሞ ቀለም እንዲቀቡ ማድረግ፣ የሆነ ፒክቸር ሰጥቶ ቀለም እንዲቀቡ ማድረግ። ከዛ ደግሞ ሃይድ ሲክ ድብብቆሽ ማጫወት፣ ከህፃናት ጋር መዘነግ። በዚህ ጊዜ ተራን መጠበቅ ይማራሉ። በዚህ መሰረት መቀነስ ትችላላችሁ። እንግዲህ